ቻይና፣ ሰሜን ኮሪያ በሁለቱ ሀገራት መካከል ያለው ድንበር። ታዲያ ሰሜን ኮሪያን ለማግኘት ብቻ ነው ከሲኦል የመጣው? አዎ፣ የሰሜን ኮሪያ ሰዎችን ለማግኘትና የሰሜን ኮሪያ ህንጻዎችን ለማየት ነው። ምክንያቱም ደቡብ ኮሪያ ሆነ ሰሜን ኮሪያን በትክክል ማየት አትችልም። አዎ ልክ ነው። ወደ ውሃ መውረድ አሪፍ ነው። እዚህ ወንዙ ዳርቻ ላይ በእርግጥ መቀመጥ ትችላለህ። ስለዚህ ጣቴ ወንዙ ውስጥ በከትልክ ወደ ሰሜን ኮሪያ እንደመግባት ያህል ነው ብዬ ገምታለሁ። በጎዳናዎች ላይ እየተራመድን ሳለን ምልክቶችን ሁሉ በኮሪያኛ እናያለን። በጣም ሳቢ ነው አይደል? አዎ በጣም ሳቢ ነው። ልክ እንደ ኮሪያ ነው፣ ግን ቃላቶቹ ትንሽ የተለዩ ናቸው። አዎ ቃላቶቹ ትንሽ የተለዩ ናቸው። ይህ ሰውዬ ከበስተጀርባ ምንም ቦምብ እንደማይፈነዳ ሁሉ ዝም ብሎ ጸጉር ይቆርጣል። እዚህ ያሉ ምግብ ቤቶች የቻይና ባንዲራና የሰሜን ኮሪያ ባንዲራ አላቸው። ይሄም ሁለቱንም ምግቦች እንዳላቸው የሚገልጽ ነው። እዚህ ሰሜን ኮሪያዊ ሱቅ ውስጥ ነን እና ሁሉም ነገሮች ከድንበር ማዶ የመጡ ናቸው። በእውነት አሪፍ ነው። አንድ አሜሪካዊና አንድ ደቡብ ኮሪያዊ በቻይና ውስጥ በሰሜን ኮሪያ ሰፈር ውስጥ እየተራመድን ነው። በዳንዶንግ ጎዳናዎች ላይ በነፃነት እየተዘዋወርኩ ሳሉ የቻይናና የሰሜን ኮሪያ ባህሎች እንዴት አንድ ላይ እንደሚቀላቀሉ ማየት አስገራሚ ነው። ይህ አካባቢ እንደመበላሸት ያለ ምንም የሚያብረቀርቁ ህንጻዎች የሌሉበት በየቦታው ገመዶች ያሉበት ነው። ስለዚህ መንገድ ምን ታስባለህ? ለእኔ ትንሽ እንግዳ ነው። ትንሽ ያስፈራል። ከሰሜን ኮሪያ ጋር ወዳጅነት የለንም። ስለዚህ ትንሽ ያስፈራል። አዎ ሁላችንም በሰሜን ኮሪያ በጣም ታዋቂ ምግብ የሆነውን ናኑንግ ምንን ለመፈለግ በተመሳሳይ ተልእኮ ላይ ነን። እሱ የቀዘቀዘ የኑድል ሾርባ ነው አይደል? እና ውጪው በጣም ሙቅ ነው። ስለዚህ ዛሬ አንዳንድ የቀዘቀዙ ኑድሎችን ማግኘት አለብን። እሺ፣ ከጀርባችን ያለው የሰሜን ኮሪያንን ቡድን አግኝተናል፣ ግን እየበሉ ነው። ስለዚህ ልናገኛቸው እንችል እንደሆነ አላውቅም። እንዴት እንደማናገራቸው ምንም አላውቅም። እኔ ልሞክር እችላለሁ። ናኑንግም ይሆናላቸው። ተቀመጡ፣ ጥላው ስር ተቀመጡ። ኦ ሰውዬ፣ እነሱ ቀዝቃዛዎች ናቸው። ማውራት አይፈልጉም። በዙሪያችን ያሉ ሰዎችን ሁሉ ለማናገር ሞክረን፣ እነሱ ግን በጥሬው ችላ አሉን። ልክ ጨርሶ እንደሌለን ሁሉ። ቢራ፣ አዎ የሰሜን ኮሪያ ቢራ እናጋጭ። ልክ ፒዮንግያንግ እንዳለው ነው የሚሰማኝ። እዚህ መኖር ከጀመረ ምን ያህል ጊዜ እንደሆነ ጠይቀው። ትላንትና ነው የመጣው? ድንበሩን ተሻገረክ? አይ አዎ ምንም አይደለም። ልክ በዚህ ቅጽበት አንድ የሲቪል ልብስ የለበሰ ሚስጥራዊ ፖሊስ ወደ እኔ ቀርቦ ቪዲዮዎችን በሙሉ በአስቸኳይ እንዳጠፋ አዘዘኝ። እግሮቼ በከፍተኛ ፍርሃት ይንቀጠቀጡ ነበር። እንድታጠፋ ይፈልጋሉ። እዚህ ላይ የቆዩ ቪዲዮዎች አሉኝ። ሁሉም ነገሮች ማጥፋት አልችልም። ነገርኩት፣ ግን አሁን ካላጠፋው ሌላ ፖሊስ እንደሚጠራ ተናግሯል። ደስ የሚለው ግን አስጎበኛ እኔ ሰላይ እንዳልሆንኩ አሳመነችው። እናም ከጥቂት የከረረ ንግግር በኋላ ዞር ብሎ ሄደ። ግን አሁን በብሎኩ መጨረሻ ላይ እየተዘዋወረ ነው። በዳንዶንግ ቱሪስት መሆን በጣም አስፈሪ ነገሩ ምን እንደሆነ አለማወቅህ ነው። አሁን በተፈጠረው ነገር ትንሽ ደንግጫለሁ። ያ ሰውዬ በኃይል ወደ እኔ መጥቶ ቪዲዮዎቹን እንዳጠፋ ጠየቀኝ። እሱ እንደ ምስጢራዊ ደህንነት ወይንም እንደዛ ያለ ነገር እንደነበረ 100% እርግጠኛ ነኝ። ከዛም ሄደ እና አሁንም ከሁሉም አቅጣጫ እየተከታተሉ እንደሆነ 100% እርግጠኛ ነኝ። እንግዳ ስሜት ነው። ያ ሰውዬ ማን ነበር? እንዳው ከሆነ ሀብታም ወይም የመንግስት ባለስልጣን ሳይሆን አይቀርም ብዬ አስባለሁ። የመንግስት ባለስልጣን ነው ብለሽ ታስቢያለሽ? አዎ እነሱ ልክ ድብቅ ናቸው። እዚህ ማን ምን እንደሆነ አይታወቅም። በእውነት አጠራጣሪ ነው። ዋው ናኑንግም ይሁን በሰሜን ኮሪያ ምርጡ ምግብ። እንዴት ነው ወንድም? አሪፍ ነው? ወደድከው? ጣፋጭ ነው። ከብዙ አቅጣጫ የተሰለልኩ እንደሆነ ማወቄ አሁን በጣም እንግዳ ስሜት ነው። እዚህ ያለው ሁኔታ በደህንነትና በሰዎች ክትትል ውስጥ መሆን ቀልድ አይደለም። ምክንያቱም የመንግስት ወይም የደህንነት ሰዎች ልክ እንደ ተራ ሰው ነው የሚመላለሱት። መደበኛ ልብስ ይለብሳሉ፣ መደበኛ ይመስላሉ። ማን እንደሆነ በትክክል መናገር አትችልም። ስለዚህ ዝም ብሎ መንገድ ላይ የተቀመጠ ሰው ካለና ስለሱ ደግመ ካላሰብክ እሱ በእርግጥ እየተከታተለ ነው። ታዲያ ከሰሜን ኮሪያ ሰው ጋር ከተነጋገርክ በኋላ ምን አሰብክ? ያስፈራ ነበር አይደል? በጣም ያስፈራ ነበር። ሰውየው መጥቶ ስልኬን ሲይዝ እየተንቀጠቀጥኩ ነበር። መንቀጥቀጥ? አዎ ለዛ ነው ሰሜን ኮሪያንን ማግኘት የማልፈልገው። የእነሱ አመለካከት ትንሽ አይገባም። አዎ እኔ ግን እነሱን ለማግኘት የምሞክረውን ፈተና ወደዋለሁ። ከባድ ነው። በዓለም ላይ ሰሜን ኮሪያንን ማግኘት የምትችልባቸው ቦታዎች ጥቂት ናቸው፣ በጣም ጥቂት። ስለዚህ ይሄ ከነዚያ አንዱ ነው። ከአዲሶቹ የደቡብ ኮሪያ ጓደኞቼ ጋር መዝናናቱ በጣም አሪፍ ነበር፣ ግን በሚገርም ሁኔታ ወደ ሲኦል የሚመለስ በረራ ነበራቸው። እሺ ቻው። እሺ ሰውዬ ቻው። በማግኘቴ ደስ ብሎኛል። እንገናኛለን። ቻው። ግን አንድ ነገር እርግጠኛ የሆንኩት ገና ከተማውን መጎብኘትን አልጨረስኩም።
እዚህ ዳንዶንግ ውስጥ ወደሚገኝ ያገለገሉ እቃዎች ወደሚሸጥበት ገባ ልንገባ ነው። ምን ልናገኝ እንደምንችል እናያለን። እዚህ ውስጥ በእርግጥ እንደ ሰሜን ኮሪያ ይሰማል። ጨለማና ጸጥ ያለ ነው። ይሄንን ሁሉ የሰሜን ኮሪያን ወን ገዛው። ልክ እንደ ጥንታዊ የድሮ ገንዘብ ነው። ይሄ አንድ ወን ነው። ይሄ በጣም አሪፍ ነው። የገንዘብ ክምችት አለኝ እና እዚህ ውስጥ በትክክል ይሄዳል። ብዙ ሰሜን ኮሪያውያን እዚህ እንደሚገባዩ ልጠይቁ ትችያለሽ። የሰሜን ኮሪያ ሰዎች እቃ ለመግዛት እዚህ መምጣት አይችሉም፣ አይፈቀድላቸውም። እነዚህ ስዕሎች በጣም አሪፍ ናቸው። ስዕሎቹ በሙሉ ከሰሜን ኮሪያ የመጡ ናቸው። እነዚህ ሰዓሊዎቹ ሰሜን ኮሪያውያን ናቸው። ልክ ሰሜን ኮሪያን የሚመስል ሰሜን ኮሪያን የሚያስታውስ መግዛት እፈልጋለሁ። ስዕሎቹ ራሳቸው ከሰሜን ኮሪያን ሰዓሊዎች የተሰጠ ምስክር ወረቀት አላቸው። ይሄ በእውነት በጣም አሪፍ ነው። የሰሜን ኮሪያንን ስዕል እገዛለሁ ብዬ አስቤ አላውቅም ነበር። ለጥበብ እጅ ሰጥቻለሁ። ይሄ ስንት ነው? 1200 መደራደር እንችላለን? የምንችል አይመስለኝም። ይሄኛው ትንሽ ያነሰ ነው ምናልባት። ይሄ ስንት ነው? 800 ተስማማን። አሪፍ ነው። በሰሜን ኮሪያ እንደተሰራ የሚገልጽ ምስክር ወረቀት ይሄው። እዚህ ላይ የሰሜን ኮሪያ የፍቃድ አርማ ጭምር አለው። የሸጠችልኝ ሴት በእርግጥ ከሰሜን ኮሪያ ነበረች። ይሄ አሪፍ ነው። በቤት ውስጥ የሚታዩ አንዳንድ ልዩ የሆኑ እቃዎችን ከገዛው በኋላ ወደ ሌላኛው የከተማዋ ክፍል አዲሱ ዳንዶንግ ወደሚሉት ቦታ እናመራለን። እሱም ከባድ የፒዮንግያንግ መንፈስ ይሰጠኛል። በዳንዶንግ አዲስ ወረዳ ላይ ቆሜያለሁ። እሱም ከዋና ከተማ መሃል በስተጀርባ 20 ደቂቃ የመኪና መንገድ ብቻ ነው። የተረሳውን ይሄንን ግዙፍ የ3 ኪሎ ሜትር ድልድይ ማየት ትችላለህ። በሰሜን ኮሪያና በቻይና መካከል ትልቅ የንግድ ኢኮኖሚ እንደነበረ መገመት ትችላለህ። ይህ አጠቃላይ $50 ሚሊዮን አካባቢ የፈጀ ነው። ሆኖም ግን የተተወና ባዶ ነው። በሁለቱ ሀገራት መካከል ምንም አይነት ንግድ እየተካሄደ አይደለም። በእነዚህ በትላልቅ አውራ ጎዳናዎች ላይ መራመድ ምንም ሰው በሌለበት፣ ምንም መኪና በሌለበት በጣም እንግዳ ነው። ይሄ በዳንዶንግ ካለውበት ከማንኛውም ቦታ ይልቅ እንደ ሰሜን ኮሪያ ይሰማል። በምድር ላይ እንደ ዳንዶንግ ያለ ከተማ ጨርሶ እንደሌለ ቀድሜ መናገር ይችላለሁ። ነገር ግን ከተዘጋው በር በስተጀርባ ምን እየተካሄደ እንዳለ የአካባቢው መረጃ ማግኘት እፈልጋለሁ። ዳንኤል የሚባል ጓደኛ ጋር እየሄድኩ ነው። እንዴት ነህ? ይሄን በማየት ደስ ብሎኛል። ሰውየው እሱና ባለቤቱ ከተማ ውስጥ በጣም አሪፍ ባር እንዳላቸው ተነግሮኛል። እናም እዚህ ስላለው ህይወት ከነዋሪ እይታ አንጻር ሊነግሩኝ ፈቃደኞች ናቸው። ለመሆኑ አንተ የዚህ ሀገር ሰው ነህ? እዚህ ነው የተወለድኩት። እዚህ ነው የምኖረው። ድልድዩን ተሻግረህ ወደ ሰሜን ኮሪያ ገብተህ ታውቃለህ? አይ በፍጹም። ባለቤቴ እሷ እዛ ሄዳ ታውቃለች እና እዛ 7 ጊዜ ሄጃለሁ። 7 ጊዜ ተሻግረሽ እዛ ምን አየሽ? ምን እየሆነ ነው? መንገድ ላይ ብዙ ሰዎች አሉ። ምን ያደርጋሉ? ልክ እንደኛ ወደ ስራ ይሄዳሉ። ባቡር ይሳፈራሉ፣ አውቶቡስ ይሳፈራሉ። ምንም የተለየ ልዩ ነገር የለም። ለምንድን ነው እዛ ብዙ ጊዜ የሄድሽው? ሙሉ ቱሪስት ሆኜ። በእውነት? ሙሉ ጉብኝት። ምክንያቱም አባቴ የቱሪስት ድርጅት ነበረው። እዛ ለመሄድ ትፈሪ ነበር? ሁሉም ሰው የሚከታተልሽ ይመስልሽ ነበር? አሁን ሁሉ ነገር የተረጋጋ ይመስልሻል? ምክንያቱም በሰሜን ኮሪያ ቱሪዝም ትልቅ ንግድ ነው። በጣም ምስጢራዊ ቦታ ነው። ዝም ብሎ በራሳቸው ዓለም ውስጥ ነው የሚኖሩት። እኔ በጣም እንግዳ ሆኖ ያገኘሁት ነገር በዳንዶንግ ያለው እያንዳንዱ እይታ ወንዙን የሚመለከት መሆኑ ነው። እና ሁሉም ሰው እዛ ሰልፊ ይነሳል። ግን እዛ ማዶ ምን እየሆነ እንዳለ እንኳን በትክክል ይረዳሉ? ይሄ በጣም እንግዳ ነው። እና የሰሜን ኮሪያ ጓደኞች ነበሯቸው። በሰሜን ኮሪያ ያሉ ሰዎች ወደ ዳንዶንግ ይመጣሉ። እናም ጥቂት ግላዊነት ይፈልጋሉ። ስለዚህ ለራሳቸው ብቻ ይያያዛሉ። ቻይናውያንና ሰሜን ኮሪያውያን ብዙ የሚቀላቀሉ አይመስሉም። ቋንቋቸው መረዳት አልችልም። ስለዚህ መነጋገር ስለማልችል ጓደኛ መሆን አልችልም። በወራው ውስጥ የሰሜን ኮሪያ ደንበኞች ይገኛሉ? ብዙ እናገኛለን። ጥሩ ናቸው? መጥፎ አይደሉም። ዝም ብለን ርቀታችንን እንጠብቃለን። ጎረቤቶች ብቻ ነን። ስለዚህ በዳንዶንግ ውስጥ ብዙ የሰሜን ኮሪያ ሰዎች አሉ። ስለዚህ እሱ ልዩ ነጥብ ነው። እዚህ የሚኖሩት አብዛኞቹ የቻይና ሰዎች እዚህ ስላሉት የሰሜን ኮሪያ ሰዎች ምን ይሰማቸዋል? ምን ትልቅ ነገር እንደሆነና እንዳልሆነ ይሰማቸዋል? ምንም ትልቅ ነገር አይደለም። ግድ የላቸውም። ምንም ልዩ ነገር የለም። ለኔ ይሄ በዓለም ላይ በጣም ሳቢ ነው። ሰሜን ኮሪያ በጣም የተገለለችና ጽንፈኛ ናት። አላውቅም፣ ምክንያቱም እኔ እዛ ሄጄ አላውቅም። በእርግጥ አውሮፕላኑ ስትሳፈር አውሮፕላኑ ሲነሳ መስኮቱን መዝጋት አለብህ። ቆይ አውሮፕላኑ ሲነሳ አብራሩ መስኮቱን አውርዱ ይላል ማለት ነው? በእውነት? አንድ ቀን ወደ ሰሜን ኮሪያ የምትሄድ ይመስላል? አላውቅም። ምናልባት ባለቤት እዛ ልትወስድ ብትፈልግ ትሄዳለህ? ምናልባት እሞክራለሁ። እኔ መሄድ አልፈልግም። በጣም አሰልቺ ነው። ምክንያቱም ዋይፋይ የለም፣ ኢንተርኔት የለም። የምትንቀሳቀስበት ውስን ቦታ ብቻ ነው ያለ። ዳንኤል እና ባለቤቱ በመቀጠል ታላቁ የቻይና ግንብ በእውነቱ በዳንዶንግ አቅራቢያ እንደሚጀምር ነገሩኝ።
ከሰሜን ኮሪያ ጋር ያለውን ድንበር ወደሚመለከት ግዙፍ የሸዋማ ሽቦ አጥር በቀጥታ መራመድ የምትችልበት ቦታ አለ ብሎ ነገሩኝ እና እኔ ራሴ ማረጋገጥ አለብኝ። በመስኮት ወደ ውጭ ስመለከት ማዶ ያለው ሰሜን ኮሪያ ነው። ነገር ግን ይሄንን እንደ ጭጋግ ያለ እንግዳ ነገር እዩ። ያንን ስታዩ በአየር ላይ ያለውን ስቃይና መከራ ሁሉ ማስተዋል ትችላላችሁ። አሁን ታላቁ የቻይና ግንብ ወደሚጀምርበትና በጣም ረጅም ርቀት ወደሚሄድበት ቦታ እየገባን ነው። ታላቁ የቻይና ግንብ በተራሮች በረሃዎችና ሜዳዎች ላይ 13000 ማይል ያህል ይረዝማል። ነገር ግን ወደ ሰሜን ኮሪያ ምን ያህል እንደሚቀርብ ምንም አላውቅም ነበር። ባለፈው ግንብ ላይ የነበርኩት በ2012 ቤጂንግ ውስጥ ነው ለ24 ሰዓት ከረጅም ጊዜ በፊት። በጣም አስደናቂ እንደነበር ብቻ ነው የማስታውሰው እና አሁንም እዚህ መሆን ፍጹም አስደናቂ መሆኑን እያረጋገጥኩ ነው። ግንቡን ያለ ቱሪስቶች ለራስ ብቻ የምትፈልገው ከሆነ ወደ ዳንዶንግ ሂድ፣ ወደ ቤጂንግ አትሂድ። እዚህ ግንብ ላይ እየተዝናናን ነው እና እነዚህ ሰዎች መጥቶ ሲጋራ ማጨስና የካርታ ጨዋታ መጫወት ጀመሩ። ሰሜን ኮሪያ የት እንዳለ የድንበሩ መስመር የት እንደሆነ ለማወቅ ሞክር። እዚህ ልክ እዚህ። ይሄ ወንዝ በዳንዶንግ ካለው ወንዝ የበለጠ በጣም ጠባብ ነው። ሰሜን ኮሪያ ሄደህ ታውቃለህ? አይ፣ በአጠቃላይ ስለ ሰሜን ኮሪያ ምን ታስባለህ? የ1980ዎቹ ቻይና። ይሄ ጥሩ አባባል ነው። የ1980ዎቹ ቻይና። ይሄንን ወድጄዋለሁ። ስለዚህ በባህል ተመሳሳይ ነው፣ ግን ልክ የድሮ ስታይል ነው። እዚህ ትልቁ የቻይና ግንብ ውስጥ ተቀምጫለሁ። እዛ ማዶ በዛ ትንሽ አጥር ላይ የሰሜን ኮሪያ ናት። ልክ እዛ ማዶ። ከዳንዶንግ ወንዙ በጣም ትልቅና ሰፊ ነው፣ እናም ለመዋኘት በጣም ከባድ ነው። እዚህ ግን ልክ እንደ እርምጃ ተራምደ ሰሜን ኮሪያ የምትገባ ይመስላል። ልክ ከግንቡ በታች ወዳለው መሬት ስትጠጋ ስለ ሰሜን ኮሪያ ያለን ጉጉት ማደጉን ቀጥሏል። እዚህ ትንሽ ሰፈር አለ። ትናንሽ የጎዳና ላይ የምግብ ሱቆች አሉ እና በሰፈሩ ፊት ለፊት ቻይናን እና ሰሜን ኮሪያን የሚለዩ ትክክለኛው አጥር አለ። ከዚህ ወደ ማዶ የምትሻገርበት ምንም መንገድ የለም። የሸዋማ ሽቦ አጥር አለ። ጣጣን ብጭንበት የሚቆርጠኝ ይመስለኛል። ብዙ ካሜራዎች አሉ። ልክ ከጀርባ ያለውን ያንን የካሜራ ተራራ ታያላችሁ። እነዛን ብራብሮችና እነዛን ወፎችን ማየት ትችላለህ። ድንበሩን በጣም በቀላሉ መሻገር ይችላሉ። ልክ በአንድ ወቅት ይሄ ዝም ብሎ ክፍት መሬት ነበር እና ባህሉ በሙሉ አንድ ላይ ነበር። እናም በአንድ ቀን በድንገት ድንበር ተበጀ እና አሁን እኔ በቆምኩበት መሬትና ከዚያ አጥር አንድ እርምጃ ማዶ ባለው መካከል ከፍተኛ ልዩነት አለ። አንዳንዴ የምታዩቸው ቦታዎች ከመልስ ይልቅ ብዙ ጥያቄዎችን ጥሎብህ ይሄዳሉ። ዳንዶንግ ደግሞ ከነዚህ አንዷ ናት። ይቺ ከተማ በቻይናና በኮሪያ ባህል ውህደቷ ሁለቱንም የታወቀና እንግዳ ወደሚመስል ዓለም ውስጥ ታስገባኛለች። በከተማ ዙሪያ መመላለስ፣ ምግቡን መብላትና በህይወት 8 ዓመታት የኖርኩበትን የምስራቅ ኤስያ መንፈስ ማስተዋል በጣም አስደስቶኛል። ነገር ግን እዚህ በገጠሙኝ አንዳንድ ነገሮች አሁንም እየተገረምኩ ነው። ወደ ሰሜን ኮሪያ ካደረኩት ጉዞ ከ7 ዓመታት በኋላ በዳንዶንግ ዙሪያ መመላለስ የፒዮንግያንግ ትዝታዎችን ያመጣብኛል። በመጨረሻም የኔ መደምደማ ዳንዶንግ ሌላ የተጨናነቀች የቻይና ከተማ ወይም እንዲሁ ዝም ብሎ የድንበር ከተማ ብቻ አይደለችም። የሁለት የተዘጉ ዓለማት ጠርዝ ላይ ያለውን የህይወት ውስብስብ የምታንጸባርቅ መስታወት ናት። ከተማውን ለቅቄ ስወጣ በአውሮፕላን ውስጥ የመስኮቱን መጋረጃ እንዳወርድ ስገደድ አሁንም በድብቅ የሚከታተሉኝ ሰዎች ሁሉ ፍርሃት ይሰማኛል። ነገር ግን ይሄ የዳንዶንግ እውነታ ነው። ይህን ቪዲዮ እንደወደዳችሁ ተስፋ አደርጋለሁ።